ሞት ምንም ነገር ምድር ላይ ምንም ነገር ብታገኝ ሊተካልህ አይችልም። አሜሪካንም ትግደግ የትም ትደግ ማንም ትደግ፣ ግን እናት እናት ናት። እናቷ ስለሰጠቻት መኪና ስለገዛችላት ምናምን አይደለም። ምንም ሳታረግልኝ ጎዳና ላይ እናቴ ብታሳድገኝ እኔ ልቅደማት ነው የምለው ስላረገችልኝ ሳይሆን። ግን አሞራው እዚች ጋር ገብቶ ከዴዚ እናት ጋር ዴዚ እርጉዝ ናት። የልጇን ልጅ በቃ አብረን እናሳድግ እኛ ልጆች ነን አጥፍተናል ብሎ አንድ ቪዲዮ ቢሰራ እንደ ሰው ያስደስተኝ ነበር፣ ሳታልፍ ማለት ነው። ዴዚንም ብንወቅስ አሞራውንም ብንወቅስ እቺ እናት አልፋለች፣ ኦሬዲ ሞታለች። ገባክ? እናትየው ናት የምታሳዝነው። ሁለት ደግሞ ነጁ መታ እዚች ጋር ሮሚ ባለችው ነገር ጀጅ ስታረግ ማለት ነው። ወይ አንቺ የምትኖሪ አረብ ሀገር ላይ ነው። አረብ ሀገር ላይ ስትኖሪ በእርግጥም የሚፈልጉት ነገር ለልጆቻቸው ለማሟላት ትንሽ ይከብዳል። ግን አውሮፓ አሜሪካ ግን ስትኖሪ ልክ እንደ ነጭ ልጅ ነው የሚያሳድጉት። አፈር ድሜ በልተው ማለት ነው። ልጆቻቸው ደውለው እንዳይከሷቸው ተጨንቀው ነው ልጆቻቸውን የሚያሳድጉት። ስለዚህ ያንን ነገር አንቺ ስላላወቅሽው እንደ ድሃ እንደ አበሻ ነው የሚያድጉት ካልሽ ተሳስተሻል። እናት ተርባ ልጅ ግን ብራንድ ተገዝቶላት ነው የምትኖረው፣ ልክ ከነጭ እኩል ማለት ነው። ለዛ ነው እንደ ነጭ አይነት ባህል ይዘው የሚያድጉት። እነሱም ደግሞ ሞር ትምህርት ቤት ላይ የሚያስተምሯቸው የራሳቸውን ባህል ነው፣ የሀበሻን ባህል አይደለም። እና ጨርሻለሁ። አመሰግናለሁ። እሺ ሮሚ የምትለው ከሌለ ወደ ሚጣ እንሂድ። ሚጣ ጃጓር አለ እንዴት ነህ? ለውኝ ቆያ ትወጡኝ ነው ወይ ኔትወርክ ነው እንዴት ነው? ግራ ገባኝ እኮ ቦምባዬ። ደህና ነህ? እየወረድክ ነው አይደለ? አይገርምህም? ኔትወርክ ነው የሚጥሉኝ ሰዎች አሉ መሰለኝ አንተ እንትኖች የማይወዱ። ኤኒዌይ ቦምባስቲክ እኔ ማውራት ያለብኝን አውርቻለሁ። ነጃት ቅድም ስታወራ የነጃት ነገር የውጭ ሀገር ላይፍ አንድ ቀንም ሳያዩት እዛ ሀገር የኖረችበትና እዚህ ሀገር የኖረችበት የዴሲን የሚያክል ልጅ ወልዶ ያደረሰ ቦታው ላይ የተገኘ ሰው ያውራ። ገና አንድ ልጅ ሳይወልዱ የልጅ ትርጉም ሳያውቁ መተው እኔ አውቃለሁ ብሎ የሚያወሩ ሰዎች እኔ ልቤን የሚያደክሙ። ይሄ ነው እኮ ቲክቶክ ቅድም ምንድነው የተናገረው ልጁ አንድ እንኳን የተማረ የተመራመረ የሌለበት ከየትም መጥቶ እኔ አውቃለሁ ብሎ የሚያወራ አንድ ሰው ማውራት ያለበት ቦታው ላይ የነበረው ላይ የተገኘ ነው። ልጅ ምንም ያልወለደ ስለ ልጅ አስተዳደግ ሊያስረዳ ይፈልጋል እዚህ ሚዲያ ላይ። ምንም የማይገናኝና አራምባና ቆምባ ነው እያወሩ ያሉት። እኔ የተናገርኩት ከምኖርበት ሀገር ከወለድኩት ልጆች ጓደኞቼ የሞቱ ያሉ በአይኔ ያየው ወንድም ሴትም ሞተው ልጆቻቸው እንደኔ ያህል የደረሱ ምን ሪያክት አድርገዋል የሚለውን በኖርኩበት ኑሮ ያዳበርኩትን ያካፈልኳችሁ። እነሱ መተው ገና ዴዚና ማነው አሌክስ ይለያያሉ ወይ? ምን አገባን? ከሆነ ይቀጥሉ፣ ካልሆነ እህል ውሃቸው ካልሆነ ይለያዩ። ሆነም ቀረ ደግሞ አሌክስ የሚኖርበት ሀገር አትሊስት ኢሮፕ ነው። ከኬንያ ሄዳ አላገባችሁም፣ ኢትዮጵያ ሄዳ አላገባችሁም፣ ወይ ደግሞ ሊቢያ ላይ ሄዳ አይደለም የምታመጣው። አትሊስት የሚኖርበት ሀገር የሰለጠነ ሀገር ነው። ወረቀት ደግሞ ኢሮፕ ኤንድ ኦፍ ዘ ዴይ ልጅ አንደሬጅ ሆኖ የገባ ልጅ ነው፣ ወረቀት አያጣም። ሲቲዝን ከሆነ ደግሞ አሜሪካን ሀገር እኔ በእንግሊዝ ፓስፖርት አሜሪካን ሀገር ተሳፍሬ 4 ጊዜ ነው ደርሼ የመጣሁት። መሄድ ትችላለህ። አሜሪካ እንድትወስደው ብሎ አስረገዛት። እስኪዝ ሚ ወዳው ፈቅዳ ተንፏቀው በፍቅር ነው ያረገዘችለት እንጂ አሜሪካ ለመሄድ አሌክስ ኤኒታይም መሄድ ይችላል። ኤኒታይም ማለት ነው ወረቀቱ ሲስተካከልለት። እና ዋናው ልጅ ወልዳ እንደውም እናትየውን ተክቷል፣ ወልዷል። አሌክስንም አላግባብ ለምን አላስታረክም ምን እንዳለችው የሚታወቅ የለም። ኮብላ መታለች። እናትየውን በወቅቱ ስሜታዊ ሆና የተናገረችው ነገር አለ። ልጁም ስለሞተች አይደለም የሞተ ወቃሽ አታርገኝ። ልጁም የተናገረው ነገር አለ።
አሁን ያ ፎርጌት አለፈ። የሞተችው አትመለስም ባለው ነው የምንነጋገረው። ገና ለገና አሌክስና እንትና ይቀጥላሉ ወይ? እኔ ጠንቋይ አልቀልብም ወይ ጠንቋይ ቤት ሰርቼ አላውቅም። እግዚአብሔር እህሏቸው ከሆነ እስከ በድድ እስከሚሄዱ አብረው ሊኖሩ ይችላሉ። ይነቨር ነው። የአሌክስ እና የዴዚ ላይፍ ከእንትና ጋር ደግሞ ከማነው ጋር ስታገናኙ አየኋችሁ። ማነው ቲክታከሩ? ነው ስሙም ጠፋብኝ። አዶናይ እናንትና ገና አየር ላይ ሃይ ብለው ተገናኙ። ከእንትና ቀለባት አገኛት። ሲታዩ እሷ በሾርኔ እየሄደች ለጆን ዳንኤል እየደወለች ልጁን በፍቅር አቃጠለችው። አንዴ በዚህ ሲሾልክ እንትና ጋር ያዳዳው ፒፒ የሚለው ሰውዬም ጋር ትደውላለች። ተቃጠለ፣ ተለያዩ። ምን አገናኘው? እነዚህ ቀለበት አድርጎ በስነስርዓት ሽማግሌ ያለ መላኩ ነው እንጂ እንትና ጃኒ አንዴ ፒፒ ትደውላለች። አንዴ ጆን ዳንኤል ጋር በደረቷ ተስባ ሌሊት ባኞ ቤት ሆና ትደውላለች። ልጁ ተቃጠለ። የሚችለውን ያህል ቻለ። አሜሪካን ደርሶ እስከሚመጣ ጎዲኖስ ለማደውላ እንደጠበቀችው እንደመጣ ተለያዩ። ሚስጥራችንን ሁለታችንም ቲክቶከር ነን እንቻለው። ሆድ ምንድነው? ጥላውን ገሰሰ ምን ብሎ ነው ያን ጊዜ እንትኑ ሆድ ይፍጀ ያለው? እንትኑን ጉሮሮውን የቆረጠችው ጊዜ የሚስቱን እንትን እህት እጅ ከፍንጅ ተይዞ ጋዜጣ ላይ አውጣው ማነው ጉሮሮውን የቆረጠ ሲባል ሆድ ይፍጀ አለ። ለምን ቢያወጣው ቅሌቱ የሱ ስለሚብስ። አሁን የነሱም ቅሌት እንትን ሰርፕራይዝ ልናረጋቸው ምናምን ፒፒ እየደወለች ፒፒ ጋር ማጋ እየደወለች አስቸግረው ነው የሚመስለኝ። እኔ ጠንቋ አይደለሁም። እንዳየኋቸው ሁኔታዋ ትንቀዠቀዣለች። አዶናይ ደግሞ ሰከን ያለች ሚስት ነው የሚያስፈልገው። ሰከን ያለች መርጦ ይይዛል። ምንም ያጣድፈው ነገር የለም። ስለዚህ የአዶናይንና የእንትናን ምንም አይገናኝ። የህይወት ታሪክ አታገናኙ። አይመስላችሁም? ፒፒ ጋር መደውል ከልጅነቷ ጀምሮ እቃቃ እየተጫወቱ የቃቃ ባልና ሚስት የነበሩት ጋር ሮሚ የልክነሽ ኤኒዌይ አሁን ባለቤቴ መጥቷል። ከዚህ ሰዓት በኋላ ሚዲያ ላይ መግባት አልችልም። ለባለቤቴ ጊዜ ለልጆቼ ጊዜ የሚሰጥበት ነው። ጥሩ ታይም አሳልፍ ያለው ቦምባስቲክዬ ሰላሙን ቤት ገብቼ ስላወራው ቁም ነገሮች ስለተወያየን እወዳችኋለሁ፣ አከብራችኋለሁ። ሰላም እደሩልኝ። እወዳችኋለሁ። እሺ ሌላ ጊዜ እመጣለሁ። ያስቀየምኳችሁ በንግግሬ የተደበራችሁ ካላችሁ ሶሪ። የሚሰማኝን ከምንድነው ከላይፍ ያገኘሁትን ኤክስፒሪየንስ ነው ያካፈልኳችሁ። ቻው። ይሄኔ ደግሞ ቆርጣችሁ ለጥፉና ከፒፒ ጋር አጣሉ። ይሄማ አይቀርም። መቼሽ ሮሚ። እሺ ጃጓር እንዴት ነው? አማን ነው? እስቲ የምትለው ነገር ካለ እንስማ። አንተ እንዴት ነህ? ሰላም ናችሁ? ሁላችሁም ሰላም ብያለሁ። ቦምባስቲክዬ ሰላም፣ እንዴት ነህ አንተ? ጥሩ ቁም ነገሮችን እያመጣ ነው። እኔ የተሰማኝ ስሜት አለ። የተሰማኝ ስሜት ምንድን ነው? የእናት ስሜት የተሰማኝ ነገር አለ። እናት ልጅ የሌላችሁ መቼም ከእናት የተፈጠራችሁ ብዙዎች አላችሁ። ያው ብዙዎች ሳይሆን ሁላችንም የእናትን ዋጋ መክፈል ቀላል ነገር አይደለም። ብዙ ልትናገር ትችላለች። ዴዚ ካጠገቧ ጋር ስትለይ እናት ብዙ ነገር ልትናገር ትችላለች። እናት ነቻ። እንዴት አድርጋ እንዳሰደገቻት ታውቃለች። ያለ አባት ያለ እንጀራ አባት እንዳታይ ብቻውን መከራ ያሳደገቻት እናት ነች። በስሜት ልጇ ስትሄድ በስሜት ብዙ ልትናገር ትችላለች። ለምን እንዲተናገርሽ ብለን ማየት አንችልም። ልጇ እየሄደችባት ነው። ልጇን ትልቅ ደረጃ ለማድረስ ትልቅ ቦታ ሰው የደረሰባት ከሰው በላይ ለማድረግ መከራ አይታባታለች። ሁለት መልክ አውጥታባታለች። አፈር ስልሳ መቼም አንድ ልጅ ለማሳደግ ሁላችሁም እናታችሁም ብትሆን መቼም አብዛኞቻችን በኢትዮጵያ ያለን አስተዳደጋችን ተመሳሳይ ነው። የተጋነነት አስተዳደግ አላደግንም እና ለዚች ለዴዚ ዋጋ ከፍላበታለች።
እና ካተገቧ ስትነጠቅባት ብዙ ነገር ልትናገር ትችላለች። በዛን ጊዜ የተናገረችውን ይሄን ብላለች ብለን ሳይሆን ለዚች ልጅ ዋጋ የተከፈለላት ልጅ ስትሄድ ጥፋት የተጠፋ ነገር አለ። ጥፋት ምንድነው? ኦኬ አፍቅራ ወዳ ሄደች፣ እሺ ችግር የለውም። ግን አሞራው ይሄ ነገር ከተከሰተ በኋላ ሁለቱን የእናትና የልጅን